ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ውድ ወዳጆቻችን፣ ውድ ቤተሰቦቻችን እንደምን አላችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ዛሬ ደግሞ በጣም ጥሩ የሆነ ነገር፣ መልካም ነገር የሆነ ነገር ይዘንላችሁ መጥተናል። ትወዱታላችሁ ብለን እናስባለን። የብዙዎቻችሁ ጥያቄም ስለሆነ አብዛኛውን ጊዜ በቴሌግራም ሜሴጃችን እንዲሁም ደግሞ በቲክቶክ በውስጥ መስመር ላይ በጣም በፍቅር ተከድቻለሁ፣ ፍቅረኛዬ ጥሎኝ ጠፋ፣ እንዲሁም ደግሞ የምወደው ጓደኛዬ የምወዳት ጓደኛዬም ጥላኝ ጠፋች፣ የራሴ የምለው ሰው ወሰደብኝ እና መኖር አልቻልኩም፣ በህይወቴ በጣም የተመሰቃቀለ ነገር እየሆነ ነው ያለው እና ባካችሁ እንዴት አድርገን መመለስ እንችላለን? ከድሮ ፍቅረኛዬ ጋርስ እንዴት አድርጌ ተመልሼ መኖር እችላለሁ የሚለውን የብዙዎች ጥያቄ ነበረ። እኛም ደግሞ ያንን በማሰብ እንዴት አድርገን ያንን የሄደ ፍቅረኛ ከሄደበት አለያይተን ወደ እናንተ ወደምትወዱት ወደሚወዳችሁ እንዴት አድርገን እንመልሰዋለን የሚለውን በሰፊው እናቀርብላችኋለን ማለት ነው። በመጀመሪያ ይህንን የቲክቶክ አካውንት ፎሎ አድርጉ። ባዮ ላይ ባለው ደግሞ የዩቲዩብ አካውንታችን በመግባት ደግሞ ሰብስክራይብ አድርጉ። ምክንያቱም ከዚህ በኋላ በጣም ሰፋፊ የሆኑ ትምህርቶችን ስለምንሰጥ በዚህ በቲክቶክ ማቅረብ ስለማይቻል ስለማይበቃ ወደ ዩቲዩብ አካውንታችን ስለምናዞረው ከወዲሁ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን ማለት ነው። ስለዚህ ዛሬ ወደምናቀርበው ነገር እንግባ። በመጀመሪያ የሚያስፈልጉ ነገሮች ምን ነገሮች ናቸው የሚለውን እናስቀምጣለን። አንደኛ ምንድነው? 2 ሻማዎች ያስፈልጓችኋል። ነጭ ሻማዎች፣ አንድ መርፌ ያስፈልጋችኋል። እንዲሁም ደግሞ ቡናማ ወረቀት ከስቴሽነሪ ትገዛላችሁ። 3ኛ የአልሙኒየም ወረቀት ያስፈልጋችኋል ማለት ነው። ከዚያ በኋላ ይህንን ስታደርጉ በመጀመሪያ ያ የሄደው ጓደኛችሁ ወንድ ከሆነ ያፈቀራትን ጓደኛውንና የሱን ስም አድርጋችሁ ትጽፋላችሁ፣ ሴት ከሆናችሁ ማለት ነው። ወንድ ከሆንክ ደግሞ የሄደችውን ፍቅረኛህን ስምና ያንን ሄዳ ያፈቀረችውን የወንዱን ስም አድርገህ ሙሉ ስማቸውን እስከ አባታቸው አድርገህ በዛ በሻማ ላይ የሴቷን የወንዱን ደግሞ በአንዱ ሻማ ላይ፣ ወንድ ከሆንክ ደግሞ የሴቷን አንድ ሻማ ላይ የወንዱን ደግሞ አንድ ሻማ ላይ አድርገህ ሁለቱንም እስከ አያታቸው ሻማው ላይ ትጽፋላችሁ። ከዚህ ቪዲዮ መጨረሻ ላይ ደግሞ የምናስቀምጥላችሁን አስማታዊ ቃል ደግሞ ወይም ጠልሰም የሚባለውን እሱን ደግሞ በዚህ በቡናማ ወረቀት ላይ ትጽፉታላችሁ ማለት ነው። ከዚያ በኋላ እነዛን 2 ሻማዎች ታበሩና ያንን የጻፋችሁትን በቡናማ ወረቀት ላይ የጻፋችሁትን አስማታዊ ቃል በሻማው ታቃጥሉታላችሁ ማለት ነው። ካቃጠላችሁት በኋላ ያንን አመድ የሆነውን ወረቀት ወደ አመድነት የተቀየረውን ወረቀት በአልሙኒየም ወረቀት ላይ ታደርጉትና በአሮጌ ጫማ ውስጥ ታስቀምጣላችሁ። ያ የራሳችሁ ጫማ የሆነ ወዛችሁ የራሳችሁ የሆነ ማለት ነው። በዛ ውስጥ ታስቀምጡትና ትንሽ ከበድ ቢልም ይህንን ጉዳይ ማስፈጸም የሚችል ነገር ስለሆነ ከራሳችሁ የተወሰነ ሽንት እዛ አሮጌ ጫማ ውስጥ ትንሽ ታረጉበታላችሁ ማለት ነው። የአልሙኒየም ወረቀቱን አመዱን የጠቀለላችሁበትን እዛ ውስጥ እንዳረጋችሁ ትንሽ የራሳችሁን ሽንት እዛ አሮጌ ጫማ ውስጥ ካደረጋችሁ በኋላ በቀጥታ የምትሄዱት ወዴት ነው ማለት ነው? ይሄ የገበያ አዳራሾች ወይም ደግሞ ብዙ ሰው የሚሰበሰብባቸው የገበያ ማዕከላቶች ውስጥ ላይ ሄዳችሁ 3 ጊዜ አዙራችሁ ያንን ጫማ እዛው አስቀምጣችሁት ትመጣላችሁ ማለት ነው። ከዚያ በኋላ ወደ ኋላ ዞሮ ማየት አይቻልም። በቀጥታ ወደ ቤታችሁ ትመጣላችሁ። ከ7 ቀን በኋላ እነዚያ ፍቅረኛሞች በምንም አይነት ሁኔታ መስማማት መግባባት አይችሉም። ያ የምትወዱት ፍቅረኛ የምትወዳት ፍቅረኛ ተመልሳ ወደ አንተ ትመጣለች። የምትወጁ ፍቅረኛሽ ተመልሶ ወደ አንቺ ይመጣል ማለት ነው። ይህንን ለመልካም ነገር ብቻ አድርጉት። ዝም ብላችሁ በቅናት ተነስታችሁ የሌላን ሰው ሕይወት ብትበጠብጡ አይሆንም። ምክንያቱም ይህንን የሚያሰምረው አስማቱን የሚያሰምረው ወይም ደግሞ እንዲሆንላችሁ የሚያደርገው መንፈስ ስለሚያውቀው ለተጎዳችሁ ፍቅረኛችሁ ለሄደባችሁ ብቻ እንጂ እንዲሁ ከመሬት ተነስታችሁ ሰዎችን ለመጉዳት የምትሄዱ ከሆነ አይሆንም፣ አይሰራም ማለት ነው። ለመልካም ነገር ተጠቀሙበት። ከዚህ በኋላ ደግሞ ሌሎች ነገሮችን በቀጥታ እናቀርብላችኋለን። ቲክቶክ አካውንታችንን ፎሎ አድርጉ፣ ሼር፣ ኮፒ ሊንክም አድርጉ፣ ለሌሎች እንዲደርሳችሁ አድርጉ። እስከምንገናኝ ድረስ በሰላም ቆዩ።